አወዛጋቢ መሆን ማለት አይደለም። በሆነ አጀንዳ ላይ የወጣችሁ አነጋጋሪ በመሆን ፌመስ በመሆን አርቲስት የሚለውን ካባ እየጣላችሁ ከሆነ አብሮ አይሄድም። የተለያየ ነገር ነው። አወዛጋቢነትና አርቲስት የተለያየ ነገር። ብዙ ሰው አወዛጋቢ በመሆን ያን ቋንቋ ጥሎ በማንኛውም መደዴ ቋንቋ ከተጠቀመ እሱ አርቲስት አይደለም። አነጋጋሪ ለመሆን አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም ድመትና አንበሳ አንድ አይደሉም። እንደ አንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ መጣል አለባት። እንደ አንበሳ መሆን ያማራት አይጥ እያደነች አይሆንም። አንበሳ አይጥ አያደንም። ልቧ እንደ አንበሳ ይፈልጋል፣ ውሎዋ ግን አይጥ ሰፈር ከሆነ ተለያዩ ማለት ነው። ሳይቸግራቸው ይነካኩና መመለስ ያቀታቸዋል። እዩ ቆጥራችሁ አንዴ እዛ የተነካካ አርቲስት ያ የምታደንቁት የምትወዱት ሰው የለም፣ አሁን የለም። ምክንያቱም ያ ነገር ያበላሻል። የጥናጃ መንግስቱን በስመ አብ ወወልድ ወመንፈስ ቅዱስ ያገኘው ነው እንደሚያዝረው እንዴ። አሁን እኔ ገረመኝ እነ ጆሲን እነ ምናምንን ልብስ መጥፎ ልብስ ለትውልድ የማያስተምር ነው ምናምን ብሎ ታስረው ያሉትኛ አሁን እነሱን እና ለምን ባዶ ራቆትን ሜዳለው የተቸገረውን ድሃን ባህላችን አይደለም ብላችሁ አታስሯቸውም እንዴ? ባዶ እግሩን ሜዳ ያለውን ሰውዬ ባህላችን አይደለም ብላችሁ ለምን አታስሩትም? ጥናጃም የሆነ መንግስት ደግሞ ራ በፈጣሪ ስም አንተን ከዚህ የአፍሪካ ምድር ላይ በእንቁር የሚያስወጣት አጣ ጀዝባ ከምሬም ከሆነ ማርያም እኔ ገረመኝ። የጆሲን የእንትናን እንትን ስንት ድሃ ለደባው ባዶ ራቆትን ባደብታንት የሚሄድ ማርያምን ዋ እስማ አላህ ፈስ ቅዱስ ተው አትበሉኝ። ተው አትበሉ ማርያምን እንዴ እንደሆነ ጋር አልገባ ስማ አሌክስ ተናገረ ብላ አሌክስ ተሳደበ ብላችሁ ደግሞ ተሳደቡ። እኔ ሀገሬ ስለማልገባ ነው። አንዱን አውቄያለሁ። ገባችኋ? ነገር ቤት አውቃለሁ። ኦኬ መግባት እንደማልችል ኢትዮጵያ ላይ ያለው አጅሪት በሙሉ እንደዚህ አፋውን ከፍታን እየጠበቀች እንደሆነ ስለማቅ አገሬን ስለማልገባ ስለማቅ ነው የምሳደበው። አሌክስ ተሳደበ ብላችሁ ደግሞ ኢትዮጵያ ሀገር ላይ ያላችሁ ተአውሩ፣ ወይም ደግሞ ሌላ ሀገር ያላችሁ መግባት የምትፈልጉ ሰዎች ካላችሁ ደግሞ አውሩ። ነገ ትታነቃላችሁ። ከምሬን ነው። እኔ አልገባም ሀገር ቤት። ማቀው ሰው ነኝ። በደንብ አድርጌ ነው ማቀው። ከጥንቱን ከውስጥ ያለው ሰው ስለማቅ ነው። እኔ መግባት አልችልም። ማርያምን አልችልም። እኔ እናቴ ትምት አልችልም። መግባት አልችልም። ታግጃለሁ። ኦኬ ብላክ ሊስት ላይ የገቡት ከብላክ ሊስቱ የገቡ ሰዎች አንዱ ነኝ። መግባት አልችልም። ለዛ ነው የምሳደው። እና ደግሞ የጆሲ የምናምን ጀዝባ ሆነህ ነው እንጂ በተለያኛው ሰው ብሎ ማምጣልኝ ማነው ስም ሱሪው ላይ እንደዚህ ያለ ሱሪ የለበሰው ሰው ያላ ጥቁር ልብስ የለበሰው አባቶቻችን እንደዛ ይለብሱ ነበር ድሮ። ማርያም የአባቴ ፎቶ አለ እንዲያውም ድሮ እንደዛ አይነት ልብስ ሲለብስ ጃኒ ጃኒ እንዴ ሰው ቀይ ልብስ ይልበስ ቆማጣ። በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት አገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት
ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት 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 ትምህርት ሚኒስተር መንግስት ትምህርት ሚኒስተር መንግስት ስላለ ሐሳብ መቀየር የለብን። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። ሶኒን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየሁ አደግኩት። ክሪስ ብራውን በቃ ብዙ ዳንሰኞችን እያየሁ አደግኩ። ከ2 ዓመት በፊት ቲክቶክ ላይ ፒን አረጋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሐሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዴ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሐሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስን ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው። ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ገብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ገብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ። ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስደው አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ እኔ ምንም ተልእኮ የለኝም። ጋሚ ግብረ ሰዶምን እቃወማለሁ እስከመጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮመንታችሁን፣ ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዛ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁኝ ሰዎች አሉ። የተሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ። እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ እወዳችኋለሁ፣ አከብራችኋለሁ። ቲክቶከሯ ኢቫን ወይም ደግሞ ወንጌላዊት እንግዲህ በዚህ አለባበሷ ነው በቁጥጥር ስር መዋላ የተረጋገጠው። ታዋቂዋ የቲክቶክ ፈጣሪት በትክክለኛ ስሟ ወንጌላዊት ገብረ እንድሪያስ በርሄ ዛሬ እንግዲህ በፌዴራል ፖሊስ በቁጥጥር ስር መዋሏ ተሰምቷል። እንግዲህ ይህ አለባበሷ በበርካታዎች ዘንድ ከሰሞኑ መነጋገሪያ ሆኖ ነበረ። ከባህልና እንዲሁም ደግሞ ከሕግ አግባብ ጋር የሚጋጭ አለባበስ በመባሉ ነው እንግዲህ በቁጥጥር ስር የዋለችው። ምርመራው ከተጠናቀቀ በኋላ ጉዳዩ በሕግ ሂደት ተይዞም የሚጠበቀው ውሳኔ ለማግኘት እንደሚቀርብም የፌዴራል ፖሊስ አስታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ ነበር። ሰበር ዜና ተሰምቷል። ኢቫን ድሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር መዋሉና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። በ20ኛው ጂፓወር ክሬቲቭ አዋርድ ላይ ከህዝብ ስነ ስርዓት ባህል እንዲሁም ደግሞ ሞራል ያፈነገጡ አለባበሶችን እየለበሱ በተለይም ደግሞ ሰውነትን በዝርዝር የሚያሳዩ አለባበሶችን የለበሱና ይበልጥ ደግሞ በሚሊዮኖች በሚከታተሉት የቴሌቪዥን ጣቢያ ላይ መተላለፉ ይበልጥ ስጋት ፈጥሯል ሲል ፖሊስ አስታውቋል። በቁጥጥር ስር ከዋሉ ግለሰቦች መካከልም አለባበሱን የለበሱ እንዲሁም ደግሞ ፕሮግራሙን ያዘጋጁና ፕሮግራሙን በስፖንሰርነት የደገፉ ግለሰቦችን ነው በቁጥጥር ስር ያዋለው። እንደሚታወቀው 20ኛው ቲክቶክ ክሬቲቭ አዋርድ ከተዘጋጀ በኋላ በርካታ አለባበሶች እንግዲህ ሲያነጋግሩ እንዲሁም ደግሞ ህዝብን ስጋት ላይ ጥለው እንደነበር የሚታወስ ነገር ነው። በተለይ ኢቫን ድሪስና ጃኒ እንዲሁም ደግሞ የመሳሰሉ አለባበሶችን ለብሰው የነበሩ ግለሰቦች በይበልጥ መነጋገሪያ ሆኖ እንደነበረና ህዝቡን አስቆጥተው እንደነበረ የሚታወቅ ነው። ፖሊስም እነዚህን ግለሰቦች በቁጥጥር ስር አውሎ ምርመራ እንደጀመረ አሳውቋል። አዳዲስ መረጃዎች ካሉ በድጋሚ ይዤላችሁ እመጣለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። የኢትዮጵያ ፌዴራል ፖሊስ እነዚህ ምስሉ ላይ የምትመለከቷቸው ታዋቂ ቲክቶከሮችን ጃኒና ኢቫን ድሪስ ሙሉ
ስማቸው ዮሐንስ መኮንን ኃይለማርያም እና ወንጌላዊት ገብረ እንድሪያስ በህሬን ጨምሮ ሌሎች 5 ተጠርጣሪዎችን እንግዲህ በመያዝ ምርመራ መጀመሩን አሳውቋል። የምርመራውም ጭብጥ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ የኢትዮጵያን ባህልና እሴትን ያፈነገጠ አለባበስን በመልበስ በቀጥታ ስርጭት ታይተዋል የሚል ሆኗል። እንደዚህ አይነት አለባበሶች ትውልዱ ላይ አሉታዊ ተጽዕኖ እንዳያሳድሩ ተጠርጣሪዎቹ ላይ የተጀመረው ምርመራ አጠናክሮ እንደሚቀጥል ነው የኢትዮጵያ ፌዴራል ፖሊስ ያሳወቀው። እስኪ እናንተ እዚህ ላይ ምን አይነት ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ይህ መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። ሶኒን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየሁ አደግኩት። እነ ክሪስ ብራውን በቃ ብዙ ዳንሰኞችን እያየሁ አደግኩ። ከ2 ዓመት በፊት ቲክቶክ ላይ ፒን አረጋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዲ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሀሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን ናምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስን ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበውን ሁሉም ነገር ትንሽ እንትን ይከብዳል። ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው። ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ግብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ግብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ። ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስደው አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ እኔ ምንም ተልእኮ የለኝም። ድጋሚ ግብረ ሰዶምን እቃወማለሁ እስከ መጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮመንታችሁን፣ ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዛ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁኝ ሰዎች አሉ። የተሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ። እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ እወዳችኋለሁ፣ አከብራችኋለሁ። ነብይ እዩ ጩፋ ከአዶናይ ጋር ያደረገው ንግግር እንግዲህ በዚህ ሰዓት በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። እዩ ጩፋም ለአዶናይ ሰግጠህ ረግጠህ አልሰማም ብለህ ግብህን ምታ፣ የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ከመቶ ጤነኛ አንድ እብድ አይጠፋም። አዶናይ ሀገር እያጠፋ ነው፣ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። የአዶናይ ትምህርት ሀገር የሚጎዳ ከሆነ መንግስት ራሱ ያያል። መንግስት የራሱ ህግ አለው። የሀገርን ደህንነት እስካልነካ ድረስ የፈለግከውን መስራት ትችላለህ በማለት ነብይ እዩ ጩፋ አዶናይን መክሮታል። ይህም ምክሩ እንግዲህ በዚህ ሰዓት በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ስለዚህ ጉዳይ ምን ሀሳብ አላቸው? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ በማድረግ ቤተሰብ ይሁኑ። የውጭ ዜጋ አሁን አዶኒ ካናዳ ዜግነት ነው ያለው በዜግነት ደረጃ እና አሁን እሱ የውጭ ዜጋ ነው። እንዴት ነው የሚሆነው የሱ ጉዳይ? ቤተሰቦቹ አሁን ወይም ደግሞ ፋኖቹ፣ ደጋፊዎቹ ምን ማድረግ ነው ያለባቸው? ማለት ለካናዳ ኤምባሲ ነው ሪፖርት ማድረግ ያለባቸው። እንደዚህ ታስሯል፣ ፌዴራል ፖሊስ አስሮታል፣ ምክንያቱን እንፈልጋለን ማለት የሚችሉት ወይስ ፌዴራል ፖሊስ እስካሁን ድረስ ለምን እንደፈለገው አልገለጸም። ግን ለጥያቄ ትፈልጋለህ ተብሎ ነው የሄደውና የውጭ ሀገር ዜጋ ሲሆን እንዴት ነው የሚሆነው? እንግዲህ ትውልደ ኢትዮጵያዊ ሆኖ ወይም ደግሞ ሌላ ዜግነት ያለው ወይ ደግሞ ትውልደ ኢትዮጵያዊነትም ቢሆን በሌላ ዜጋ ካለው ያው እንግዲህ ደብል በእኛ ሀገር በእርግጥ የደብል ናሽናሊቲ አይፈቀድም። ብዙ ጊዜ ኤክሰፕሽናል በሆኑ ግራውንዶች ካልሆነ በስተቀር ደብል ናሽናሊቲ በሕግ የተከለከለ ነው በእኛ ሀገር። ኢትዮጵያዊ ዜግነት ካለ ኢትዮጵያዊ ዜግነት ይዘህ ትቀጥላለህ። ካልሆነ ደግሞ ሌላ ሀገር ዜጋ ስመርጥ ይህንን ትውልደ ኢትዮጵያ ትባልና ዜግነትህን ግን በሌላ
ሁኔታ ይቀየርብሃል ማለት ነው። ያንን ስትቀበል የሌላውን ሀገር ዜግነት ከአዶናይ አንጻር ግን ምናልባት አሁን የእንትን ከሆነ የካናዳ ዜግነት እውነትም ያለው ከሆነ ጉዳዩ የካናዳ ዜግነት ነው ያለው። ባለፈው ትዝ ይለኛል ቪዲዮ ላይ ወደ መቀሌ ሊሄድ ሲል እንትን አልያዘም ነበረ፣ ይሄ ናሽናል አይዲ። አንተ የውጭ ሀገር ዜጋ የካናዳ ፓስፖርት ነው ያለህና 27,000 ብር ነው የምትከፍለው ወይም ደግሞ ይሄ ናሽናል አይዲ መጠቀም አለብህ ብለው ቀርቶ ነበረ አስታውሳለሁ። እና የካናዳ ዜግነት ነው ያለው። የካናዳ ዜግነት ካለው እንግዲህ የውጭ ሀገር ዜጎች ሲሆኑ የወንጀል ሂደቶች እንዴት ነው የሚሄዱት ከተባለ አሁን ምንድን ነው በመጀመሪያ ደረጃ በኢትዮጵያ የግዛት ክልል ውስጥ ማንኛውም ኢትዮጵያዊም ሆነ ኢትዮጵያ ያልሆነ ማንኛውም ሰው ለሚሰራቸው ወንጀሎች ተጠያቂ ነው ለዛ በዛች ሀገር ላይ። ምክንያቱም ሉዓላዊ ሀገር ነች። ኢትዮጵያዊም ሆነ ሌላም ዜግነት ያለው ግለሰብ በዛች ሀገር ክልል ውስጥ በኢትዮጵያ ግዛት ክልል ውስጥ ለሚሰራው ወንጀል ተጠያቂ ነው። በማን ሕግ? በኢትዮጵያ ሕግ። ይሄ መርሁ ነው። ግን ይሄንን ጉዳይ የማየት ስልጣን የሚኖራቸው የፌዴራል ደረጃ ያሉ አንደኛ የፌዴራል ፍርድ ቤት፣ ሁለተኛ የፌዴራል ደረጃ ያሉ ኢንስቲትዩሽኖች ናቸው የማየት ጉዳዩን የሚችሉት። የክልል ፍርድ ቤቱም ሆነ የክልል ፖሊስ፣ የጸጥታ አካላት ይህን ጉዳዩን የማየት ስልጣን የላቸውም። ምክንያቱም ግለሰቡ የውጭ ሀገር ዜግነት ሲኖረው ጉዳዩን የማየት ስልጣን የሚሆነው የፌዴራል መንግስት የፍትህ አካላት ውስጥ ነው የሚወድቀው። ስለዚህ ግን ኤክሴፕሽናል ግራውንድ ምንድን ነው የሚሆነው የማየት ስልጣን ላይኖራቸው የሚችለው ለምሳሌ እነዛ የውጭ ዜጎች የቆንስላ ጽህፈት ቤት ሰራተኞች ከሆኑ፣ አምባሳደሮች ከሆኑ፣ የሌላ ሀገር የኤምባሲ ሰራተኛ ከሆኑ በዛ ኢትዮጵያ ውስጥ ለምሳሌ የአሜሪካ ኤምባሲ ካለ የአሜሪካ ዜጎች በኤምባሲ ውስጥ የሚሰሩ ቆንስላ አዶናይ ስለታሰረበት ጉዳይ ፌዴራል ፖሊስ ይፋ አድርጓል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ እንደሆነ ፖሊስ አስታውቀዋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የተጀመረውን ምርመራ አጠናክሮ እንደሚቀጥል ፌዴራል ፖሊስ አስታውቋል። ለፈጣንና ወቅታዊ መረጃዎች የፕላስ ምልክቷን በመንካት ቤተሰብ ይሁኑ። እንገናኝ ነበር ተደዋውለን ምናምን፣ ግን የሆነ ታይም ላይ ጠፋ። ትንሽ ደቂቃ ታገሰኝ ምናምን እያለ ከዛ ስልኩ አይሰራም ነው ከ12 ሰዓት በኋላ ምናምን ከመቼ ነው ማለት ነው? አዎ አይ ምንም ያን ያህል ስጋት አይደለም። እኔ ራሱ አነበብኩትኝ መግለጫውን የእኛ ተቋም ነው አነበብኩትኝ። ያን ያህል ስጋት የሚጥል ነገር አይደለም። ቲንክ ቸር ወሬ ያሰማኸኝ በእውነት እውነት ያን ያህል ስጋት የሚጥል አይደለም። እኔ እኮ ላሳይህ ነበር። ቆይ አይ ኖ ማለት ይሄ ጥፋተኝነት ጥፋት ይኖርበታል ብዬ ምን አደረገ? ይሄ መከረ፣ አስተማረ። ግን በቃ አሁን ያለው ወቅታዊ ነገር ደስ አይልም እና ከዛ አንጻር የሆነ ነገር በቃ ደብሮኛል ምናምን እንጂ ያ ሊመጣልኝ አልቻለም። በውስጥ እልክልሃለሁ። እሺ ለወጣ ነው በቃ 5 ደቂቃ ስትገባ አይቼ 80 ምናምን ሰው ነው ገስት ላከልኝ። ስትገባ አይቼ በጣም ምንም ማለት አይደለም። ለሱ ለተሻለ ጉዞ ይሆናል። ህብረተሰቡ ያው ትናንት ተናግሮ የለ አንድ ፈተና ለአንድ የተሻለ ከፍታ ነው ብሏል እኮ እንጂ ያን ያህል እዛው ይጠፋል፣ እዛው ይቀራል፣ እዛው ይሟሟል ማለት አይደለም። አሁን ብትወጣና ደውዬ ባወራክ ጥሩ ነበረ። እሺ ባይ ጋይስ፣ መልካም አዳር፣ ደህና አደሩልኝ። እንዳትጨነቁ፣ እንዳታስቡ አዶናይ ፋሚሊዎች። አረ በጣም ሰላም፣ በጣም ምንም ማለት አይደለም። አብሽር። ነብይ እዩ ጩፋ ከአዶናይ ጋር ያደረገው ንግግር እንግዲህ በሂሳብ በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። እዩ ጩፋም ለአዶናይ ሰግጠህ ረግጠህ አልሰማም ብለህ ግብህ ምታ፣ የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ከመቶ ጤነኛ አንድ እብድ አይጠፋም።
አዶናይ ሀገር እያጠፋ ነው፣ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። የአዶናይ ትምህርት ሀገር የሚጎዳ ከሆነ መንግስት ራሱ ያያል። መንግስት የራሱ ህግ አለው። የሀገርን ደህንነት እስካልነካ ድረስ የፈለግከውን መስራት ትችላለህ በማለት ነብይ እዩ ጩፋ አዶናይን መክሮታል። ይህም ምክሩ እንግዲህ በይሳ በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ስለዚህ ጉዳይ ምን ሀሳብ አላቸው? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ በማድረግ ቤተሰብ ይሁኑ። በእግዚአብሔር ልለምናችሁ አዶናይና ጡንቻ አዶናይ አዎ የኛ ሞዴል ነው በሉልኝ። 10,000 ኮመንት ፈልጋለሁ። ተስፋ ልብ ተሰበረ ባንዴ አይሃረን አየህ በህፃንነት ያኔ እናት ጥላ በሄደች ሰዓት ማንም ዘመድ አዝማድ ዞር ብሎ ያየህ አልነበረም። የወርቀ ዘብ ልጅ አንተ ተስፋ አሁን ተሰበር ካየ በውስጥ ተጻፈልህ ጌይ ተባልክ 666 ተባልክ። አየህ ገና መንፈስ አልጠነከረም። አዶናይን ገና አልተከተልከው እያስመሰልክ ነው። ማንንም አትስማ ብሏል። አልሰገጥክም ገና ተስፋ የወርቀ ዘብ ልጅ አዎ ማንንም አልሰማም ገና ተለውጬ ደግሞ አዶናይ ቃል ለምድር ለሰማይ ይሄው ክርስቶስን ቃል እገባልሃለሁ። ይሄን ቪዲዮ አዶናይ ተመለከተዋለህ አድርሱልኝ ጋይስ። ብራሴን ለውጬ እንዳንተ ራሱ ሌላን ሰው መርዳት ባልችል ማለት ነው አድርጌ ያሳያለሁ። እኔ ገና እያስመሰልኩኝ ነው። አንተን መሆን ገና አልቻልኩም። ራሴን ገና መሆን አልጀመርኩም። ዩሲ አሁንም የሰው እንትን ልቤን እየጎዳኝ እየሰበረኝ ነው፣ ግን አልሰበርም። አሳያቸዋለሁ። ያኔ እናቴ ጥላይ ብትሄድ በዛ በህፃንነቴ በብላቴ ነው እህቶቼን እንጀራ እየጋገርኩ ሳበላ ማንም ቼክ ያላረከኝ ዘመድ አዝማድ ዛሬ ላይ 200,000 ገባ ብለ አይነ ቀልቶ በውስጥ ያቆመን ብሎ ከራሱ አላረጋችሁም ጋይስ። ለውጤን እንደዚሁ እያያችሁ እንድታብድ አረጋለሁ። ሰርቻ አሳያቸዋለሁ ጋይስ። 10,000 ኮመንት አዶናይ አዶናይ ምን ያረጋችሁ? ወጣቱ ፍቅር መሰበክ ስራ ስሩ ብሎ ባነሳሳ በረታታ በረዳ ምን አደረጋችሁ? አዶናይ በቃ ኢትዮጵያ ሰው አይውጣልሽ ተብላለች። ሰው አይውጣልሽ ደግ አይበርክትብሽ ተብላለች። እናንተ ተረግማችሁ በዘር ህዝብን የሚጨፈጭፍ ትውልድ እያለ አዶናይን አሰራችሁት። ትውልድ ይቅር አይላችሁ። ፍቱት ልጁን፣ ትውልድ ይቅር አይላችሁ። ይሄ ግፍ ነው። ምን አረጋችሁ? ምን በደላችሁ? አዶናይን ፍቱት። አዶናይን ፍቱልን፣ ፍቱልን። ይህን ወጣቱን ሃይማኖን አታሳጡት። ተው፣ ሀገር እንዲጠላ አታርጉ። ወጣቶችን እያያዛችሁ ተው። ሌባና ዘራፊ ሞልቶ በሀገሩ ላይ ተው፣ ተው። ግፍ ነው። ተው። Justice for Adonai. He is a symbol of modern Ethiopian youth.